ምን አሉሽ እነሱ? ጠንቋይ ቤት ሄደን እንድናሳብደው ነበር ያሰብነው። የገዛ ወንድምሽ? አዎ፣ ምክንያቱም እሱ ለኔ ወንድም አይደለም። እኔ የምፈልገውን ነገር በሙሉ እየወሰደብኝ ነው። በብዙ መንገድ በቃ እሱን ከጎኔ ለማራቅ በጣም ሞከርኩኝ። በተኛበት ላንቀው ፈልግና ልክ አጠገቡ ስደርስ የሆነ ነገር ይዘኛል። የሚበላው ላይ መጠጡ ላይ ምናምን መድኃኒት ሊጨምርለት ስል ብቻ በሆነ አጋጣሚ ያመልጠኛል እና ማድረግ አልቻልኩም። ወንድሜ ሊያብድ የቻለው የነሱ ሞት ስለጎዳው ነው ብሎ ሰው እንዲያስብ ማድረግ የነበረብኝ ነገር ከነሱ ሞት ቀጥሎ የሱ ንብረት መፍጠር ነበር። ቤተሰቦችሽ ሞቱ? እናትና አባትሽ በአንድ ቀን? አዎ፣ ሁለቱም ከክፍለ ሀገር እየመጡ ያለ በአደጋ ሞቱ። ኦኬ። እኔም ለሱ መድኃኒቱን ከጠቋይ ቤት አመጣው ሰጠሁት። እያየሁት ሰውነቱ ዛለ፣ ፓራላይዝድ ሆነ። አይምሮም መሳት፣ መጨናነቅ ምናምን ጀመረ። ይባስ ብሎ ራሱ ላይ መጸዳዳት ጀመረ። ነዲሽ ወንደላት ያቀ ግን አንቺ ዛሬ አላሰብኩኝ እኮ ሷለ ቸስ አይደለችም እያልኩ ትንሽ ግራ ገብቶኛል። ትንሽ ከዚህ በፊትም እሺና አሁን ምን ተገኝቶ ነው? አንተ እንድትወደው ብዬ ነው። አልወደድከውም? አሪፍ ነው ግን ያለመደብሽን እኔ ግራ ገባኝ እኮ። እንዴ ያው ሴት ለምሳሌ ብዬ ነው። ደስ አላለህ? እሱማ እንደዚህ በመሆንሽ እኔ ደስ ብሎኛል። ግን ምን ተገኘ ስልሽ ድንገት እንደዚህ ለውጥ ማስፈለጉ አልገባኝም። ለመጀመሪያ ቀን አይደለ ቤት የጋበዝከኝ? ኦኬ፣ ለዛ በዛ ላይ ካንተ ጋር ሲሆን በጣም ነው ደስ የሚለው። እና እንዴት ባዶልሽ መጣሽ? እኔማ ጫት እንድንቀም ይዤ ልመጣ ነበር ግን ደብረሃል ብዬ ነው። ኦኬ፣ ትንሽ እኔማ ስለማመኝ ዛሬ ልረህብኝ ነው። መቀም ከፈለሽ ላመጣልሽ ላለውጭ ትችል ይዛልሽ። አይ አሁንማ አንድ ላይ ፈልግ እንዴት ቆይ ስልሽ ቤትም እንገናኝ ስልሽ በአንድ ነው ያልሽኝ። ደስተኛ ነበርሽ? ምን መሰለህ ያው እንደምታውቀው አብዛኛው ጓደኞቼ እንዳንተ አይደሉም። ቀርበው የሚያወራኝ ጓደኛ ያስፈልገኝ ነበር እና ደግሞ ያን ነገር ስፈልግ አንተ ጋር ያገኘሁት ለዛ ነው። ካለኝ ደስ ብሎኛል። ብቻ እንደዚህ ስለተቀራረበና ስለተዋወቅን ደስ ብሎኛል። ግን ስልሽ ብዙ ጊዜ እዛ አብረን ስንቀም ምናምን ስላንቺ በደንብ ማወቅ ፈልጋለሁ ስልሽ እዛ ግን የሚያዳምጥሽ ሰው ፈልጊ እና መናገር የምትፈልጊው ነገር ያለ ሀል ይሰማኛል። ግን እዛ ጋር ጨዋታው ሳቁ ካርታመቾት ምናምን ነገር ምንም አንቺ ጋር እንዳወራ ጊዜ አልሰጠኝም። ስላንቺ ብትነግሪኝ ስላንቺ ማንነት ማወቅ ደስ ይለኛል። ለምን ስለጠየቀኝ በጣም አመሰግናለሁ። ባጭሩ እኔ ለቤተሰቦቼ ሁለተኛ ልጅ ነኝ እና ታላቅ ወንድም አለኝ እና ተመስጬ ለመስማት አክል እና ታላቅ ወንድሜ በብዙ ነገር ይቆጣጠረኝ ነበር። በዛ ላይ እኔ የምፈልገውን ነገር በሙሉ አይደረግልኝም። ለሱ ግን ሁሉም ነገር የተሟላለት ነበር። በምክንያት ያው እኔ ውጤት ቀርቶብኝ በዛ ንዴት ምናምን ነገር ከጀለሶች ጋር ተዋወቅኩኝ ምናምን። እና ሁሉ እንደምታውቀው ነው እና እኔ እንደ ዱርዬ ስለሚያስቡ ብዙ ነገሮች ለሱ ነበር የሚደረጉለት። እሱ ጨዋ ነው ማለት ነው። እና በብዙ ነገር ለሱ ስለሚያደሉለት ከሱ አልፎ ቤተሰቦቼን ራሱ በጣም ነው የምጠላቸው። በጣም እንደዛ ስላደረጉ ያው ማንነትሽ ነው። የኔ ማንነት ይሄ አልነበረም። እነሱ የሚፈልገውን ነገር አሟልተውልኝ ቢሆን ኑሮ እኔ እንዲህ አልሆንም ነበር። ምን መሰለህ ጓደኞቼ ለሱ በሚደረግለት ነገር በሙሉ እቀና ነበር። በእርግጥ ግን
ያን ያህል እንዲለሱ ክፉ አላስብም ነበር። ግን ጓደኞቼ ናቸው የገፋፉኝ። ለሱ የሚደረግለት ነገር ለኔ አይደረግም። ብር እንኳን እኔ እስካልሰረኩኝ ድረስ ለኔ አይሰጠኝም ነበር። ኦኬ፣ ካልሰራሽ በስተቀር አታገኝም ብር። የሆነ ነገር ቢፈጠርና እነሱ ወርሳቸውን እንኳን መስጠት የሚፈልጉት ለልጃቸው ለሱ ነበር፣ ለኔ መስጠት አይፈልጉም። በጣም አስጨንቀሽ ነበር ቤተሰቦችሽ ማለት ነው? ብሩዬ ነበርሽ ማለት ነው በዛ ሰዓት? እና በዛ ነገር ነው ያው ምናልባት ቤተሰቦቼን ነገር ቢፈጠርባቸው እኔ የወርስ ተካፋይ አልሆንም በሚለው ሐሳብ ከጓደኞቼ ጋር እያወራን እነሱም አንድ ምክር መከሩ። ማለትማ እንቅፋት የሆነብኝ ወንድሜ እንዴት ካጠገቤ ላግልለው ብዬ ሳስብ ያው አማከርኳቸው። እነሱ አንድ ነገር መከሩ። ምን አሉሽ እነሱ? ጠንቋይ ቤት ሄደን እንድናሳብደው ነበር ያሰብነው። የገዛ ወንድምሽን? አዎ፣ ምክንያቱም እሱ ለኔ ወንድሜ አይደለም። እኔ የምፈልገውን ነገር በሙሉ እየወሰደብኝ ነው። ስለዚህ ጸባይሽ ነው እንደሚመስለኝ ከሆነ እንደዚህ አይነት ነገሮች እንዲፈጠሩ አድርገሽ አንቺ ደውዬ መሆን እንጂ ቤተሰቦችሽ አንቺን ጠልቶሽ ይሆናል ብለሽ ታስቢያለሽ? አዎ፣ እኔ ነው አይወዱኝም ነበር። እንጃ ግራ ያጋባል ስልሽ ለመፍረድ ምን ከዛ በኋላ ምን ተፈጠረ? ከዛማ በብዙ መንገድ በቃ እሱን ከጎኔ ለማራቅ በጣም ሞከርኩኝ። በተኛበት ላንቀው ፈልግና ልክ አጠገቡ ስደርስ የሆነ ነገር ይዘኛል። የሚበላው ላይ መጠጡ ላይ ምናምን መድኃኒት ሊጨምርለት ስል ብቻ በሆነ አጋጣሚ ያመልጠኛል እና ማድረግ አልቻልኩም እና እንቀጠቀጣለሁ። ብቻ ምንም ነገር ማድረግ ስላልቻልኩኝ አንድ ነገር መወሰን ነበረብኝ። እሱም የጓደኞቼን ሀሳብ ተቀብዬ ጠንቋይ ቤት መሄድ እና በጓደኞቼ ሀሳብ ተስማሙ። ግን ያንን ነገር ከማድረጋችን በፊት ቤተሰቦቼ ክፍለ ሀገር ሄደው ስለነበር አደጋ ገጥሟቸው ሞቱ። ኦኬ። ያን አጋጣሚ ለኔ በጣም ጥሩ ነበር። ምክንያቱም ወንድሜ ሊያብድ የቻለው የነሱ ሞት ስለጎዳው ነው ብሎ ሰው እንዲያስብ ማድረግ የነበረብኝ ነገር ከነሱ ሞት ቀጥሎ የሱ ንብረት መፍጠር ነበር። ቤተሰቦችሽ ሞቱ? እናትና አባትሽ በአንድ ቀን? አዎ፣ ሁለቱም ከክፍለ ሀገር እየመጡ ያለ በአደጋ ሞቱ። ኦኬ። እኔም ለሱ መድኃኒቱን ከጠንቋይ ቤት አመጣው ሰጠሁት። እያየሁት ሰውነቱ ዛለ፣ ፓራላይዝድ ሆነ፣ አይምሮም መሳት፣ መጨናነቅ ምናምን ጀመረ። ይባስ ብሎ ራሱ ላይ መጸዳዳት ጀመረ። በቃ አበደ ማለት ነው። ሀሳብሽ ተሳካልሽ? በጣም ተሳክቶልኛል። ግን ደግሞ አንድ ረፍት የሚያሳጣኝ ነገር አለ። ምንድን ነው? ምን መሰለህ? ወንድሜ እንደዛ በማድረጌ በጣም ነው የሚጸጸተው። ለምን? ግን ደግሞ እንዳልጸጸት ደግሞ የሚያደርጉኝ የሱ ጓደኞች ናቸው። እየመጡ አንቺ ነሽ እንደዚህ ያደረግሽው፣ በቤተሰቦቹ ጉዳት ብቻ አይመስለንም፣ አጣርተን እንገልሻለን እያሉ ሲያስፈራሩ ጭራሽ በሱ መናደድ ጀመርኩ። ወንድምሽ ጓደኞች ሁሉም ነገር ውሸት፣ አንቺ ነገር እንዳደረግሽ እየጠረጠሩ ነው ማለት ነው? አዎ። ስለዚህ እውነት ነው ታዲያ መጠርጠራቸው እኮ ታዲያ ልክ ነው። ግን እኔ በሱ ላይ እንድጨክን እያደረጉኝ ያሉት እውነታው እንዳይወጣ። እውነታው ከወጣ ያው የኔም የጓደኞቼም ህይወት አደጋ ላይ ነው የሚወድቀው። በዛ ላይ ደግሞ ትታሰራለሽ ብሎኛል። እኔ ደግሞ ልታሰር አልፈልግም። ለምን ስልሽ ራስሽ ወንድምሽን እንዳሳበርሽው ማንም ሲያውቅ ራስሽ ወንድምሽን ለማዳናት ሞክረሽ እዛው ጠንቋይ ቤት ሄደሽ ሁሉም ነገር በሽታው እንዲጠፋ ሁሉም ነገር እንዲደረግ ያው ብዙ ነገር ታደርጊያለሽ እንጂ ያረግሽው ነገር ይቆማል ብዬ ተስፋ አደርጋለሁ። ግን ስልሽ እንዳየሁሽ አትመስይም፣ በጣም ጨካኝ ሰው ነሽ። የምሬን ነው የምልሽ። ስትታይ እንደዚህ ምስኪን ማለት ትመስያለሽ ብዬ ነበር ቅድም ያሰብኩት፣ ግን ውስጥሽ ከባድ ነው። ስለዚህ ስለኔ ማንነት ስለነገርኩ ደብሮሃል? ስላወቅኩኝ አንቺ ማንነት ስለሽ በእንደዚህ አይነት መንገድ አልጠበቅኩሽም። ብቻ ከባድ ነው። ግን እንደኔ መክረሽ ነገር ቢኖር አሁንም ወንድምሽ እንደዚህ ነገር ውስጥ ከምታደርጊው ከዚህ ነገር ውስጥ እንዲወጣ ትንሽም ብቻ አድርጊው መልካም ነው። ራስሽን እንዳሳበርሽ ውርሱ እንዳለው አንቺ ስለሆነ ደስተኛ ነሽ? አዎ በጣም ደስተኛ ነኝ። እሱ እንዳበደ አስመሰከርኩኝ፣ ፍርድ ቤት ሄድኩኝ፣ አስፈረድኩኝ። አሁን ንብረቱ በሙሉ የኔ ነው።
እና ስትገቢ ስትወጪ ወንድምሽን እንደዛ ሆኖ ስታገኙ ምንም የሚሰማሽ ነገር የለም ማለት ነው? ሲጀመር ማለት ነው ሰው ምን ይለኛል ብዬ ነው እንጂ አውጥቼ በር ላይ ያደረገው ነበር። የጅብራት ይሆን ነበር። ስለዚህ ወንድምሽን በማሳበድሽ ምንም አይሰማሽም? አዎ ጓደኞቹ ቢተው ከባድ ነው። ከአንቺ ጋር ነው የተዋወቅኩት ማለት ነው? ማለት ተጸጸትክ እንዴ እኔን በማወቅ? በጣም ስለሽ ከእንደዚህ አይነት ነገር ቢያንስ እንድትወጪ ልረዳሽ እፈልጋለሁ። ግን እንደማየው ከሆነ የመውጣትም አድቫንቴጅ አይለሽም። ሁሉም ነገር እንደተመቸሽ ነው እየተናገርሽ ያለሽው። አልተመቸኝም ማለት አልተመቸኝም ማለት አንተ ከረዳኸኝ ከዚህ ቤት መውጣት ነው የምፈልገው። ይሄ በምን መልኩ ልረዳሽ እችላለሁ? አሁን ጓደኛሞች ነን አይደል? እና ግንኙነታችን ወደ ፍቅር ብለውጣ አልገባኝም። እኔ እኮ እንደ ጓደኛዬ ወይ እንደ እህቴ ነው የምልሽ እንጂ በፍቅሬን አንድ ቀን አይቼሽ አላውቅም። እኔ ግን ከጀሙ ተለይተህብኛል። ወድጄሃለሁ። ስታስቢ ማንነትሽን ነግረሽኝ እንደዚህ አይነት ነገር ውስጥ ከአንቺ ጋር ምገኝ ይመስልሽ? ነገ እኔን እንድታሰብጂኝ። ይህ ማንነቴን መለወጥ የምችለው አንተ ብቻ ነው። እንጃ ስልሽ ግራ ያጋባል። ግን እኔ እዚህ ጋር ላደርግልሽ የምችለው ነገር ስለ ፍቅሩ ምናምን ከኔ ጋር መሆን ሁሉን ነገር ስትተሽው ወንድምሽን ከገባበት በሽታ ውስጥ የማውጣቱን ስራ ብንሰራ ሞራሪት ነው ባይ እኮ። አብረን ከሆነ እሱን አደርጋለሁ ማለት አብረን ከሆነ በፍቅር ከኔ ጋር የምትሆን ከሆነ ካልሆነማ የጓደኞቼን ሀሳብ ነው የምቀበለው። ከኔ ጋር አንድ ላይ በፍቅር ሳንሆን ወንድምሽን ህይወት ማትረፍ አንችልም። ቅድመ ሁኔታ እያስቀመጥሽ ነው ማለት ነው። ስለዚህ እኔን በቅድመ ሁኔታ እያሰርሽኝ ነው ማለት ነው። ደግሞ እንዳየውብህ ከሆነ አንተም ወደኸኛል። እሺ አብረን ነው የሚባል ወንድምሽ ጋር ነው። ከዛ ለጥየሽ ምን ተከለሽ? ጥለኛ አትሄድ። እንዴት አወቅሽ? ሴት ልጅ እኮ ነኝ። እንጃ ብቻ ትንሽ ግራ ያጋባል። እሺ አብረን ነው ማለት ግን የወንድምሽን ጉዳይ ከነገ ጀምሮ መጀመር አለብን። ተሰኛለሽ? በቃ ትመጪበትን ጠንቀቂ ታሰኛለሽ። ከዛ ላይ ያው እዛ ገብተሽ ያደረግሽው ነገር ታውቂያለሽ። ወንድምሽ እንደዚህ ቢለው ስለዚህ ያንን ነገር ማቆም ፈልጋለሁ ብለሽ የሚደረገውን ነገር ሁሉ አድርገው ወንድምሽን ከእንደዚህ ነገር ውስጥ ማጋል እንደዚህ ጫቃ ከገባሽልኝ አንድ ላይ መሆን እንችላለን። ያስ ችግር የለውም። እሺ